በአረፋ መስጂድ ለመጀመሪያ ጊዜ የቁርአን ሙሳበቃ ሲደረግ ነው። በዚህ ቀዳሚ ስለሆነ አልሐምዱሊላህ እንላለን። ኢንሻአላህ ወደፊትም ቀጣይነት ይኖረዋል ብለን እናስባለን። ተሸላሚ አንደኛው ሲሆን 93 ነጥብ በማምጣት ከመቶ የሚሸለመው ተሸላሚ ሐምዛ አብዱራህማን ወደ መድረክ ተክቢር። ቢስሚላሂር ረህማኒር ረሂም ወነጅሚ ኢዛ ሀዋ ما ضل صاحبكم وما غوى وما ينطق عن الهوى ሁለተኛ የወጣው 91 በማምጣት ከመቶ 91 በማምጣት ተማሪ ባህሩዲን ዘይኑ ወደ መድረክ። ሶስተኛ የወጣው ተማሪ 86 ነጥብ በማምጣት ሶስተኛ የወጣው ተማሪ ሐምዛ አሚን ወደ መድረክ። አላህ የወደደውን ሰው ምን እንደሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን አሉ። አላህ የፈለገለት ኸይሩን ያሻለት ሰው አላህ ዲኑን እንዲያውቅ ያደርጋል። ተቀበለ አላሁ ሚና ወሚንኩም ዒዱን ሙባረክ ዐለይና ወዐለይኩም። ሰይዱል ኸልቅ ናቸው ከሰው ሁሉ በላጭ ብሎ ማለት ቁርአንን አውቆ አወለን ተዓለመ ለነፍሲ ተዓለመ المتن والمعنى መትኑን ማዕናውን ሁሉን አውቆ ከዛ በኋላ እናደረገ ወዓለመ ገይረሁ ሌሎችን ደግሞ አስተማሪ ማለት ነው። اللهم اجعلنا من الله ተባረከ ወተዓላ ከነሱ ያደርገን አሚን በሉ። ልጆቻችን خيركم من تعلم القرآن وعلمه ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያደርግልን። ያለ ቁርአን መኖር በጣም ከባድ ነው። ኪታቡ ሙባረክ አላህ ሱብሓነሁ ወተዓላ የተባረከ ኪታብ ነው። ቁርአን ሲቀራ ላይ አላህ ተባረከ ወተዓላ ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ አንሲቱ ለዐለኩም ቱርሐሙን። በማዳመጥ ብቻ ዝም ብላችሁ አዳምጡ ሲያለ ምን ታገኛላችሁ? ቱርሐሙን አለ የአላህን እዝነት የአላህን ረሕመት ታገኛላችኋል በማዳመጥ። አንተ ወሃዛ የትሉ አንተ ተስማዕ ወነቢዩ ሰለላሁ ዐለይሂ ወሰለም ካነ የቁሉ አነ ኡሒቡ አን አስማዕ ሚን ገይሪ። ለአንድ ሰሃባ አብደላህ ቢን መስዑድ ይባላል። ቁርአን እንደወረደ መቅራት የፈለገ ሰው በአብደላህ ቢን መስዑድ ላይ ይቅራ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሲሞቱ 4 ሰዎች ቁርአን ያውቃሉ አሉ። ሙዓዝ ብን ጀበል፣ ኡበይ ብን ከዓብ፣ ዘይድ ብን ሳቢት፣ አብደላህ ብን ኡሚ ዓብድ አብደላህ ብን መስዑድ ማለት ነው። ቁርአን ከነዚህ ሰዎች ተማሩ። እነዚህ በጣም ቁርአን የቀሩ ቁርአን ያወቁ ሰዎች ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም መሰከሩለት። አንድ ቀን ለአብደላህ ብን መስዑድ ምን አሉ? እስቲ የሆነ ሱራ ቅራ ይሰማሉ አሉ። እንዴ አለ አብደላህ ወዐለይከ ወንዚል ወዐለይከ ቅራ። በእርሱ ላይ እኮ ነው የወረደው ቁርአን። እንዴት ተመልሼ ደግሞ በእርሱ ላይ እንዴት ቁርአን ይቀራል? ሰው የኔን ቁርአን እንዴት ያዳምጣሉ? ራሱን ተዋዱ አደረገ ማለት ቅራ አሉት። አና ኡሒቡ ሚን ገይሪ አና አስማዕ ሚን ገይሪ ከራሴ ከሚቀራው ከሌላ ሰዎች መስማት ይወዳለሁ አለ። ፈቀራቱ ዐለይሂ ሱረቱ ኒሳ የቁል ረዲየላሁ ተዓላ ምን ይላል? ሱረቱ ኒሳ ቀራሁላቸው አለ። ወደ 4 ገጽ የሚሆን ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚለው አያ ጋር ሲደርስ ሐስቡከ አልአን አሁን ይበቃል አሉኝ አለ። ፈኢዛ አልተፈቱ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነቢያችን ዞር ብዬ ሳያዩ ፈኢዛ ዐይናሁ ተድሪፋን 2 አይኖቹ እያነቡ ነው አሉ። ሲሰሙ አብደላህ ጎንበስ ብሎ ይቀራል። ከጨረሰ በኋላ ሐስቡከ አልአን አሁን ይበቃል እስቲ አሉት። ያለቀሱ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ከሌላ ሰሃባ አብደላህ አቢ ሙሳ አልአሽዓሪ ድምፁ በጣም ያምር ነበር። በጣም ልዩ የአሽዓሪዮች ድምፅ ያውቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ቀን ሌሊት ነው እንደው ከቤታቸው ወጥተው በአብደላህ ብን አቡ ሙሳ አልአሽዓሪ ቤት አጠገባለፉና የሱን ቂራአ ሰሙ። ሲቀራ ሌሊት የትሉና አያቲላሂ አና አለይል ሌሊት ነው የሚያነቡት። ቁርአን ሲቀራ ሰሙና
ጠዋት ምን አሉት? በአንተ በኩል አለፍኩ፣ በአንተ ቤት አጠገብ አለፍኩ፣ ቁርአን ስትቀራ ሰምቼ ነበረ። እሱ አላወቀም። ያ ረሱላላህ አለ አንተ መኖርን ቢያውቅ ለሐበርቱሁ ለከ ተሕቢራን በጣም አሳምሬ ቀራ ነበር አለ። አንተ መስማትን ቢያውቅ ኖሮ አስተካክዬ በደንብ ድምፅን አሳምሬ ቀራ ነበር። ድምፅ ማሳመር ሱና ነው። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዘይኑ ልቁርአን ቢአስዋቲኩም መን ለም የተገነ ቢልቁርአን ፈለይሰ ሚና። ቁርአን በድምፃችሁ ቁርአን አሳምሩ አሉ። ጥሩ ድምፅ ለቁርአን ውበት ይጨምራል አሉ። በሌላ ቁርአን አስተካክላችሁ አንብቡ። መላእክቶች ያዳምጡ ነበር አይደል? አንድ ሰሃባ ወለይ ሲቀራ መላእክቶች መጥተው ሲያዳምጡ ሰኪና ወረደና ከዛ ጠዋት እንዲህ ነገር ተከሰተ ብሎ ሲናገር ያ ትልከ አሰኪና ያ ቁጡማኒና ነው የወረደልህ። አይቱ ኢንሻአላህ እኔ ያነሳውበት እናንተን ትንሽ ለመያዝ ነው። አጋጣሚ የሆነ ሙሳበቃ ወይም ደግሞ ፈተናዎች ነበሩ እዚህ መርከዝ ዛት ላይ። አሁን ውጤቱ እስከሚደርስ ነው። ውጤቱ በስሏል አሉ። ደርሷል ስላሉ እሺ ወደ ውጤቱ እናልፋለን። የቁርአን ባለቤቶች አላህ Subhanahu Wa Ta'ala ያደርገን። ነብዩ ሰለላሁ ዐለይሂ ወሰለም አህሉል ቁርአን አህሉላህ ወኻሰቱሁ አሉ። የቁርአን ሰዎች የአላህ Subhanahu Wa Ta'ala አህል ናቸው፣ ወዳጅ ቤተሰቦች። ከሰው ወጥቶ አህሉላህ ይኮናል። ቁርአን አስተካክለው የሚያነብ ሰው የሚቀራ ሰው አልማሂሩ ቢልቁርአን መዓ ሰፈረቲል ኪራሚል በረራ ከሰው ወጥቶ ከመላእክቶቹ ጋር ነው የተመደበው ደረጃ። ከምን መዓ ሰፈረቲል ኪራሚል በረራ ከመላእክቶቹ ጋር ነው የሚኖረው። ደረጃው ወጣ ብሏል ከሰው። በምን بهذا القرآن العظيم إنه لقول فصل بل هو قرآن مجيد كتاب مبارك ዙበ ፋይዳና በረካው ስላሉ ሰሃቦችን የለወጠው እሱ ነው። ከኩፍር ከሚኑ ለውጦ እነሱም እና هذا القرآن يهدي التي هي أقوم ብሎ እኛም Subhanahu Wa Ta'ala አላህ ተባረከ ወተዓላ ለውጠን ወደ ውጤቱ እናልፋለን። ይብዳ አድል ሼህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እንደሚታወቀው መጪው ወር የረመዳን ወር ነው፣ የቁርአን ወር ነው። ይሄን በማስመልከት ይመስለኛል ለቡ ውስጥ በአረፋ መስጂድ ለመጀመሪያ ጊዜ የቁርአን ሙሳበቃ ሲደረግ ነው። በዚህ ቀዳሚ ስለሆነ አልሐምዱሊላህ እንላለን። ኢንሻአላህ ወደፊትም ቀጣይነት ይኖረዋል ብለን እናስባለን። እዚህ መርከዝ ዛር ጋር ፊት ለፊት የምታዩቸው 3 ኡስታዞች አሉ። እናም ሙሳበቃ ተደርጎ ነበር። እዚህ ጋር ከ1 እስከ 3 የወጡ ተማሪዎች አሉ። እየጠራን እንሸልማለን እና አንዳንድ እንግዶች የምንጠራቸው አላችሁ። ኤልያስ በላይ የመስጊዱ ስለሆነ ፓወር አለው። ማሻአላህ ታል አንተ ተሸልማለህ። ሶስተኛ የወጣው ተማሪ 86 ነጥብ በማምጣት ሶስተኛ የወጣው ተማሪ ሐምዛ አሚን ወደ መድረክ። ሐምዛ አሚን ማሻአላህ። ሐምዛ አሚን የለም የመጣ ነው። ማሻአላህ ተባረከ። ሐምዛ 6 ጁዝ አፍዟል። ሱረቱል አዕራፍ ደርሷል። አላሁ አክበር። ተክቢር ተክቢር ሰርድ ሐምዛ አሚን ጀዛከላሁ ኸይራን መልሳቸዋለን። ያስ አህመድ ጀዛከላሁ ኸይራን። በቀጣይ የሚሸልምልን ክቡር እንግዳ አቡ አህመድ ወደ መድረክ ካዲሙል መስጂድ ናቸው። ሁሌ መስጂድ ይወዳሉ። የመስጂድ እርግብ ነው የሚባሉት። ኢንሻአላህ አይጠፉም። ሁለተኛ የወጣው 91 በማምጣት ከ191 በማምጣት ተማሪ ባህሩዲን ዘይኑ ወደ መድረክ። ተክቢር ተክቢር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ተማሪ ባህሩዲን ጀዛኩም አላሁ ኸይራን። እሺ ወደ መድረክ እንመልሳቸዋለን። ሶስተኛ የምንጠራው እንግዳችን ተማሪዎችን በየ2 ሳምንት ቁርስ እየመገባቸው የነበረ ትልቅ አህለል ኸይር አለ። በጣም ሳናመሰግነው አናልፍም። ወደዚህ አቶ ዚያድ ሹሜ ወደ መድረክ። ተክቢር
ما شاء الله تكبير زاده الله علما وبركة في عمره ورزقه جزاك الله خيرا ጎበዝ ልጆች ናቸው ያሉት ዱዓ አድርጉላቸው ኢንሻአላህ ሁለት ልጆች አሉት አላህ ይጨምርላቸው ዝም በላም መኛል ልጆቹን አላህ ያደርግለት ተሸላሚ አንደኛው ሲሆን 93 ነጥብ በማምጣት ከመቶ የሚሸለመው ተሸላሚ ሐምዛ አብዱራህማን ወደ መድረክ ተክቢር ተክቢር الله أكبر الله أكبر حمزة صوت جميل قراءته جميل مرة عندهم حمزة عند قراءة النشي قرأ لنا البدن نسوالنا يتبجون عند سورة قرأ لنا لبنيا بكون ستيل أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتضلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى جزاك الله خيرا استهدك እሺ ኡስታዝ እዚህ ጋር አንድ ተማሪ ካልሸለምኩ እንጂ ያሉ ነው ተማሪው እንግዲህ እኔ በማውቀው ደረጃ ቀይሉላ ማይተኝም ነበር ለይልም ላይ ፈጥኖ ነበር የሚነሳው ቅርብ ጊዜ ነው 30 ጁዙን ያختመው እና ኡስታዝ በጣም ነው የሚወዱት ልጁን ካልሸለምኩት እንጂ ያሉ ነበር አማር ነው ተማሪ አማር አህመድ ተማሪ አማር አህመድ ሱወር ውስጥ ቁርአን አختመ 30 ጁዝ ማሻአላህ ተባረከላህ عمار لجو تماري تكبير تكبير الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الشيخ دمو لهم دعاء درقالو ليلابو لهم دعاء درقالو ما شاء الله بسم الله الرحمن الرحيم الحمد لله رب العالمين حمدا يليق بجلال وجهه وعظيم سلطانه اللهم لك الحمد حمدا كثيرا طيبا مباركا فيه اللهم لك الحمد عدد خلقك ورضا نفسك وزينة عرشك ومداد كلماتك لا إله إلا أنت اللهم لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد المنان بديع السماوات والأرض ذو الجلال والإكرام الحي القيوم الأول فليس قبله شيء والآخر فليس بعده شيء والظاهر فليس فوقه شيء والباطن فليس دونه شيء اللهم إنا نسألك بأحب أسمائك وأقربها عندك زلفى نسألك اللهم بأننا عبيدك وابن عبيدك وابن إمائك نواصينا بيدك ماض فينا حكمك عدل فينا قضاؤك نسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا اللهم اجعلنا من أهل القرآن الذين هم أهلك وخاصتك اللهم اجعلنا من أهل القرآن الذين هم أهلك وخاصتك برحمتك يا أرحم الراحمين اللهم علمنا منه ما جهلنا وذكرنا منه ما نسينا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا يا رب العالمين اللهم افتح علينا في القرآن وبالقرآن وانفعنا بالقرآن وارفعنا به في الدنيا والآخرة يا رب العالمين اللهم أسكننا به الظلل وألبسنا به الحلل واجعله لنا حجة لنا لا علينا يا رب العالمين
اللهم اجعل القرآن قائدنا وسائقنا إلى رضوانك وجناتك جنات النعيم. اللهم إنا نسألك كل خير وبركة في كتابك يا رب العالمين. اللهم اجعلنا ممن فاز برضوانك وجناتك يا رب العالمين. اللهم أبلغنا رمضان وارزقنا فيه بكل خير كتبت فيه يا رب العالمين. اللهم بلغنا رمضان ووفقنا فيه لما تحب وترضى يا رب العالمين. اللهم وفق ابناءنا، اللهم وفقهم يا رب العالمين. اللهم وفقهم وسددهم يا رب العالمين. اللهم حبب إليهم القرآن وحبب القرآن إليهم. اللهم يسر لهم القرآن، اللهم يسر القرآن على ألسنتهم يا رب العالمين. اللهم اجعلنا ممن تلاه وعمل به وآمن به يا رب العالمين. اللهم إنا نسألك بأحب ما عندك من الصفات والأسماء الحسنى أن تفتح على أبنائنا. اللهم افتح عليهم، اللهم افتح عليهم، اللهم افتح عليهم بالقرآن، اللهم افتح عليهم في القرآن، وافتح علينا يا رب العالمين. حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. أعنا على ذكرك وشكرك وحسن عبادتك. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. لا إله إلا أنت سبحانك إنا كنا من الظالمين. وصل اللهم على نبينا محمد وعلى آله وصحبه وسلم. جزاكم الله خير. بارك الله فيك. إن شاء الله. الحمد لله ما شاء الله. السلام عليكم ورحمة الله وبركاته. መጀመሪያ አላህ ማመስገን ነው። አላህ ሙስሊም አድርጎን ወደ መስጂድ ከሚመጡ ሰዎችም አደረገን። ስለ ቁርአን ቁጭ ብለው የሚያዳምጡ ሰዎችንም አደረገን። ይሄን የምናደርገው ሰው ወደ ቁርአን የሚመጣ ቁርአን የሚያዳምጠው ምክንያት አለው። ወደ መስጂድ የሚመጣ ምክንያት አለው። ቁጭ ብሎ ደግሞ ጊዜ ሰጥቶ መቀመጥ የሚያስችለው የኢማን ፓወር ውስጥ ያለችው ነገር ነው። ያለዛ ይቀመጥ። ለምን ብዙ ነፍስያችን የምትፈልጋት ብዙ ነገር አለ። አይናችን ብዙ ነገር ይፈልጋል፣ ጆሮአችን የሚፈልገው አለ፣ ሆዱ የሚፈልገው ነገር አለ። ያን ከዛውን ደግሞ አስበልጠን ለቁርአን መቀመጥ ወደ መስጂድ መምጣት ይሄ ያው ያለ ኢማን የሚያሳየው ነው ማለት ነው። ስለዚህ አላህ የወደደውን ሰው ምን እንደሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም ማን ዩሪድላሁ ቢሂ ኸይር ይፈቂሁ ፊዲን አሉ። አላህ የፈለገለት ኸይሩን ያሻለት ሰው አላህ ዲኑን እንዲያውቅ ያደርጋል። የዲኑ መሰረት አሳሱ ደግሞ ቁርአን ነው። ስለዚህ እኛ አሁን ልጆች እኛም ልጆች አለን፣ መስጂዶቻችንም አሉ፣ ብዙ ሰዎች አሉ። ማሰብ ነው እዚህ ያለን አሁን ወደ መስጂድ የሚመጣ ሰው ቁርአን የሚቀራ ሰው የማይቀራ ሰው እኛ እንደ ሙስሊም ሶስት ደረጃዎች ይኖራሉ። እንደዚሁ ሙስሊም ብቻ ሆኖ የሚኖሩ ሰዎች አሉ። ስለ ቁርአን የማሳስባቸው ይኖራል፣ ስለ መስጂዱ የማሳስባቸው ይኖራል። ለራሳቸው ብቻ እንጂ ስለ ሌላ የማሳስባቸው ይኖራል። ስለዚህ እኛ ደግሞ አላህ ሱብሓነሁ ወተዓላ ወደ መስጂድ የሚያመጣን ሰዎች ዱዓ ማድረግ ነው። ለማይመጣ ወደ መስጂድ ወደ ቁርአን ላልገቡ ሰዎች ላልተረዱ ሰዎች ልጆቻቸውን ትልቅ ደረጃ ለማድረስ የሚጥሩት ነገ ጥሎ ለሚሄዱት ብቻ የሆኑ ወንድሞች አሉ። ለቁርአን ቦታ የማይሰጡም አሉ። ዋጋችን ከፍ የሚያደርገው ሙስሊም ስም ብቻ ስለሆነን ሊሆን አይችልም። ዋጋችን ከፍ የሚያደርገው አንድ ትልቁ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይህንን ተውሂዱን ይዘን በመቆየት ዋጋችን ከፍ ያለ ነው። የበለጠ ከፍ እንዲሉ ደግሞ ዲኑን ማወቅ ነው። የበለጠ ከፍ እንዲሉ ደግሞ ዲኑን ማሳወቅ ነው። ለመጣ ትውልድ እንዲነን ልጆችን መቅረጽ እንጂ ጅልናን ማስወረስ ሀብቱን ብቻ ማስወረስ ነገ ብዙ ጅቦች አሉ እስልምናን ለማኮላሸት መንገድ እንዲስት የሚሰው እንደኛ አይደሉ፣ አይተኙም። ብዙ ስራ ይሰራሉ፣ ተያይዞ ብዙ ስራ ይሰራሉ። ሱብሃንአላህ والذين كفروا ينفقون اموالهم ليصدوا عن سبيل الله كالله መንገድ ለመመለስ ኡማውን ለማቀልበስ ሀብታቸውን በጣም ያፈሳሉ ይላል አላህ። ስለዚህ እኛም አልহামዱሊላህ ያው ልጆች እዚህ ቁርአን እያፈዙ አሁን የመስጂዱ ዋጋ ከፍ ከሚያደርጉት ቁርአን ሲቀራበት ነው፣ ሲሰገድበት ነው። ይሄ ግዙፍ መስጂድ አሁን ብዙ ነገር ያስፈልገዋል፣ እንደ ግዝፈቱ እንደ ትልቅነቱ እንደ ስሙ። ስለዚህ ይሄንን ቁርአን መስጂዱን የሚያደምቀው ስለዚህ ቁርአን ነው። ስለዚህ እናንተን ፍቅር አድርጉ። የሰፈሩ ልጆች እንዴት ነው ሐፊዝ የሚሆኑ እንዴት ነው ዳዒ የሚወጣ ከነዚህ ልጆች የሚሉ ፈክሩና እንጂ መስጂዱ ተሰርቶ አንድ ሰልፍ ሁለት ሰልፍ ብቻ ከሆነ በጣም ይከብዳል።
በጣም ይከብዳል። ስለዚህ አላህ ሱብሓነሁ ወተዓላ እያንዳንዳችን እዚህ ሰብስቦናል ለሰበብ ነው፣ ሙስሊም ስለሆነን ነው። አዛን ሀያ አለ ሰላህ የሚለውን ነገር ተቀብለን መጣንና ስለዚህ ያው ዋጋችን በቁርአን ከፍ አላህ እንዲያደርገን ዱዓ እያደረገን እያሰላሰልን እየተመካከረን የቱ ደካማ ጎን አረፋ መስጂድ የቱ ነው ደካማ ጎን ያለ ጥንካሬ ያለው እያለን መንቀሳቀስ በጣም ይፈልጋልና እነዚህ ልጆች ቁርአኑን በዚህ ደረጃ በአጭር ጊዜ ውስጥ የሚያፈዙ ልጆች ስለዚህ ደረጃቸውን አላህ ከፍ የሚያደርገው አላህ ያድርግላቸው። እኛንም እዚህ የሰበሰበን ጀነት ውስጥ ከሚሰበሰቡ ሰዎች አላህ አድርገን። አላህ ይውደደን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጀዛኩሙላሁ ኸይራን። አመሰግናለን። አሁን አልቋል ፕሮግራሙ። አንድ ብቻ ይቀራል። አንድ ፕሮግራም ነው። ያ ምንድነው? አሁን ሽልማት የኔ ልጆች ሽልማት አዘጋጀው። አንድ ወጣት አለ ዱዓ ያስፈልገዋል ስሜን እንዳትጠቅሱ ብላ አንድ ወጣት ልጅ ልጆች የቁርአን ሁብ ስላለው የቁርአን ፍላጎት ስላለው እሱም ሐፊዝ መሆን ይፈልጋል። نسأل الله تبارك وتعالى أن يجعل في ميزان حسناته. اللهم بارك في أمواله وأولاده. اللهم بارك في أمواله وعمره يا رب العالمين. اللهم اجعله من أهل القرآن الذين هم أهلك وخاصتك يا رب العالمين. اللهم تقبل منه ما أعطى يا رب العالمين واخلف له خيرا وأنت خير الرازقين. اللهم ارزقه رزقا من عندك رزقا حلالا طيبا مباركا فيه وأنت خير الرازقين. اللهم تقبل منه صدقاته يا رب العالمين. اللهم اجعله من أهل القرآن الذين لا خوف عليهم ولا هم يحزنون. اللهم اجعل من أهل القرآن الذين يحفظون ويقومون به ويعملون به ويعلمونه ويتعلمونه يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله.